አሁን ለይላ የት ሄደች? አንድ ምክንያት ስጡን። የለይላ ምክንያት የለይላ ጉዳይ ምን ሆነ እንድናምናችሁ የሆነ ምክንያት ስጡን። እኔ ውስጤን ስለቆረቆረው ነው። ሌሎቻችሁ ዝም በሉ፣ ችግር የለው። ውስጤን ስለቆረቆረው ግን እናገራለሁ። ከእስር ተፈታለች ለኮሚቴው የቀረበው ወሳኝ ጥያቄ ከ37 ሚሊዮን ብር በላይ የተሰበሰበላት ለይላ ኑርሰቦ ከዛሬ 13 ዓመት በፊት ራሷንና ቤተሰቧን ለመርዳት ወደ ሳውዲ አረቢያ የሄደችው ወጣት ለይላ ኑርሰቦ ባለማወቅ በደረሰ አደጋ የአንድን የ5 ዓመት ህፃን ህይወትም በማጥፋቷ የሞት ፍርድም ተፈርዶባትም ነበር። በይግባኝም የሞት ፍርዱ ወደ ደም ካሳም ተቀይሮላት 2 ሚሊዮን የሳውዲ ሪያል ወደ 50 ሚሊዮን ብር ገደማም ከከፈለች ነፃ እንደምትወጣም ተወሰነ። ይህንን ገንዘብ ግን ቤተሰቦቿ ብቻ መሸፈን በፍጹም የማይቻል ነበር። በዚህ ጊዜም ነበር በርካታ በጎ ፈቃደኞች በጋራ ተረባርበው ቲም ለይላ የተሰኘ ቡድን የመሰረቱት። ከ54 ቀናት በላይ ኦንላይን ላይ በመቀመጥም ለይላን እንታደጋት በሚል መሪ ቃልም ግዙፍ ዘመቻም አካሄዱ። በዚህ አስደናቂ ርብርብም ከዳር እስከ ዳር ያለው ኢትዮጵያዊ ሁሉ ተሳታፊ በመሆን ከ37 ሚሊዮን ብር በላይም መሰብሰብም ተችሏል። ታህሳስ 10 2016ም የዘመቻ ውጤት በይፋም ይፋ ተደርጓል። በመድረኩ ላይም የለይላ ቤተሰቦች፣ የሃይማኖት አባቶች፣ የውጭ ጉዳይ ሚኒስቴር ተወካይና የኪነ ጥበብ ባለሙያዎችም ተገኝተውም ነበር። ይህ መልእክት ከተለጠፈበት ጊዜ አንስቶም ቆይታ ያለውም ሲሆን ቲም ለይላን ያቋቋሙት አካላትም እና የዘመቻው ኮሚቴዎችም ይህንን ርብርብም አስመልክቶ አሁንስ ገንዘቡ ተሟልቶ ተከፈለ? ምን ያህል ቀረው? ለይላ አሁን በምን ሁኔታ ላይም ትገኛለች? የሚሉትን መረጃዎችን በጉጉት ለሚጠብቀው ህዝብም እንድትሰጡት በትህትና ህብረተሰቡም እየጠየቀም ይገኛል። በሳውዲ አረቢያ የሞት ፍርደኛ የነበረችውን ለይላ ኑርሰቦን በዚህ ቪዲዮ ልናስባት ፈቀድን። የዛሬ 2-3 ዓመት ገደማ ሰፊው የቲክቶክ ማህበረሰብ ለይላ ኑርሰቦ ከ38 ሚሊዮን ብር በላይ መሰብሰቡን ታስታውሳላችሁ። ለይላ ኑርሰቦ የቡታጀራ ልጅ ስትሆን በሳውዲ አረቢያ የቤት ሰራተኝነት ተቀጥራ የምትሰራ ልጅ የነበረች ሲሆን እሷ እንዳለችው የቤቱ ባለቤት ሬፕ ሊያረግብኝ ሲል በወረወርኩበት ቁስ አማካኝነት እሱን ስቶ ሕፃን ልጅ ላይ ስላረፈ ልጁን ለሞት አዳርጎት ነበረ። የሳውዲ አረቢያ በዚህ ጉዳይ በዋለው ችሎት የሞት ፍርድ በይኖባት ነበር። በይኖባት 8 ዓመትም እስር ቤት ታስራ ነበር። እንደነገሩኝ በሳውዲ አረቢያ የወንጀለኛ መቅጫ ህግ መሰረት ቪክቲም ቤተሰቦች የሞት ቅጣትን ወደ ካሳ መቀየር ስለሚችሉ ለይላ ኑርሰቦ 2 ሚሊዮን ሪያድ ከፍላ ቅጣቷ ከእስር ቤት መውጣት እንደምትችል ስለፈቀዱ የዛሬ 3-2 ዓመት ገደማ እንግዲህ ይህንን ለማድረግ ነበር ሰፊው የቲክቶክ ማህበረሰብ እርዳታ ማሰባሰብ ውስጥ የገባው። በዚህም በውጭ ሀገራት የሚኖሩ ኢትዮጵያውያን እና ኢትዮጵያ ውስጥ የሚኖሩ ኢትዮጵያውያን ከ38 ሚሊዮን ብር በላይ ሰብስበው የተፈለገውን 2 ሚሊዮን ሪያል ለሚመለከታቸው ቪክቲም ቤተሰቦች መሰጠቱን በኢትዮጵያ ኤምባሲ በሳውዲ አረቢያ የኢትዮጵያ ኤምባሲ በኩል መሰጠቱን ቀሪው ለይላ ኑርሰቦ ቤተሰቦች ቡታጀራ መሰጠቱን ሰምተን ነበረ። ይሄን ከሰማን ዛሬ ወደ 3ኛ ዓመታችን እየተጠጋን ያለው። በዚህ ውስጥ ተስፋዬ ጀጎል እርዳታ፣ ወንድም ካሊድ ፋውንዴሽን እና ፓስተር አብነት የመሳሰሉ ሰዎች ተሳትፈዋል፣ በጎ አድርጋቸዋል። ነገር ግን ልጅቷ ሳትፈታ ለሀገሯ መሬት ሳትበቃ 3ኛ ዓመቷን እየመጣን ያለውና ምንድነው እሱ የተፈጠረው ነገር ክሊር ለረጂው የቲክቶክ ማህበረሰብ ክሊር የሆነ ኢንፎርሜሽን ልሰጡት ይገባል። ብሩ ከተሰጠ ለቪክቲም ቤተሰቦች 2 ሚሊዮን ሪያሉ ከተከፈለ ለመጀመሪያ 8 ዓመት ታስራ ነበር። አሁን ደግሞ እንደገና አሁን ወደ 12 ዓመት እየሄደች ነው እስር ቤት እና አለች ወይ ልጅቷ ለይላ አለች ወይ? መጀመሪያ ለምንድነው ለሀገሯ መሬት ያልበቃችው የሚለውን ጥያቄ ደግሞ እኛ እንደ ዜጋ እንጠይቃለን። የሞት ፍርድ የተፈረደባት እህታችን ለይላ ኑርሰቦ በሳውዲ አረቢያ 2 ሚሊዮን ሪያል ተጠይቆ
የ3 ወር ጊዜ ገደብ ተሰጥቶ ገንዘቡ ተሰባስቦ እንደተሰጠ እናውቃለን። አሁን ሌላ የት ሄደች? አንድ ምክንያት ስጡን። የሌላ ምክንያት የሌላ ጉዳይ ምን ሆነ እንድናምናችሁ የሆነ ምክንያት ስጡን። እኔ ውስጤን ስለቆረቆረው ነው። ሌሎቻችሁ ዝም በሉ፣ ችግር የለው። ውስጤን ስለቆረቆረው ግን እናገራለሁ። ይሄን ቪዲዮ ሼር 10 ጊዜ ኮፒ ሊንክ እንድታረጉልኝ እፈልጋለሁ። ሌላ ኑር ሰቦ የት ነው ያለችው? ሌላ ኑር ሰቦ የት ነች? ጉዳዩስ ከምን ደረሰ? አሳውቁን። ጠየቃችሁኝ እህትና ወንድሞቼ፣ ገንዘብ አዋጣችሁ ይችን እህታችንን እንርዳ ብላችሁ አልቅሳችሁ አዝናችሁ ወርቃችሁን ሁሉ አውጥታችሁ የሰጣችሁት ወንድሞች ያላችሁና ለእናንተ ክብር በትክክለኛው መንገድ ለመመለስ ሞክራለሁ። ዩቲዩብም ቲክቶኩም ሲቀዘቅዝበት የሌላን ጉዳይ እንደ አጀንዳ አድርጎ እየመጣ ህዝቡን የሚያስጮህ ምንም ሳይረዳ ተቆርቋሪ መስሎ ለሚመጡት ለነሱ መልስ የለኝም ከይቅርታ ጋር። ሌላ ኑር ሰቦ ምን ደረሰች? ሌላ ኑር ሰቦ ኦሬዲ እንደምታውቁት ሳውዲ አረቢያ የነበረች የሞት ፍርድ የተፈረደባት እህታችን ነች። በነፍስ ማጥፋት ወንጀል ተከሳ የሞት ፍርድ የተፈረደባት። የሟች ቤተሰቦችም 2 ሚሊዮን የሳውዲ ሪያል ካሳ ጠየቁ። ያንን ገንዘብ እናትና አባት መክፈል ስላልቻሉ በሚዲያ እህታችን ፋሲካ ባወጣችው መሰረት በሚዲያ ጠየቁ። ከዛም ደግሞ ጉዳዩ ወደ እኔ ሲደርስ እንዲሁ የመጀመሪያውን ጥይት ወደ ሰማይ ተኮስኩ። እህታችን ሌላ ኑር ሰቦ ከሞት እንድታደጋት የሚለው የእናትና የአባቷ ዱዓ ምናልባት እሷም ያደረገችው እስር ቤት ውስጥ ሆና ያደረገችው ዱዓም ደርሶላት ይሁን ዓለም ስለሷ አለቀሰ። ስለሷ ያለ የሌለውን ገንዘብ አወጣ። ገንዘብ የለኝም ቀለበቴን ሁሉ ውሰዱና ሽጣችሁ ለእህት ያድርጉልኝ እስከመባል ድረስ የእሷ ጉዳይ ላይ በጣም ሰፊ የሆነውን የሚዲያ ከቨሬጅ ያዘ። እኔና ጓደኞቼም በሚዲያ ከ2 ወር በላይ የልጆቻችንን ጊዜ ተሻምተን ለዚህች እህታችን ገንዘብ ማሰባሰብ ጀመርን። ገንዘብ የምናሰባስበው በእናት በአባትና በወንድም ስም በተከፈተ አካውንት ነው የሚገባው። በአቧሚራ ወይ ደግሞ በተስፋዬ ወይም በወንድም ኻሊድ ወይም በአሲያ እንዲሁም አብረውን ሲሰሩ በነበሩ ወንድምና እህቶች አይደለም ሲገባ የነበረው። የተጠየቀ 2 ሚሊዮን ብር ነው የገባው። በሳውዲ አረቢያ አካውንት 300 ምናምን ሺህ ብር ገደማ ነው። በኢትዮጵያ አካውንት ደግሞ 37 ሚሊዮን ብር ተሰብስቧል። እነ ወንድም ኻሊድና እነ ተስፍሽ ባደረጉት ከባድ ትግልና ጥረት በኢትዮጵያ ብሔራዊ ባንክ ከፍተኛ ብር ያለምንም በብላክ ማርኬት ሳይሆን በቀጥታ እንዲላክና ብዙ ሳይወጣ ባጭር ቶሎ እንዲሄድ የተደረገበት መንገድ ነው ያለው። ያም ደግሞ 2 ሚሊዮን ለመሙላት የሚቀረው ገንዘብ የኢትዮጵያ 28 ሚሊዮን ብር ነበር። እናትና አባት መጥተው ያንን ገንዘብ ወደ ሳውዲ አረቢያ በተከፈተላት አካውንት እንዲገባ ተደረገ። ገንዘቡ ከገባላት በኋላ ኦልሞስት ወደ ሟች ቤተሰቦች የገንዘብ ካሳ ለጠየቁት ቤተሰቦች 2 ሚሊዮን ብር ተከፈለ። በኢትዮጵያ አካውንት በእናት በአባቷ እንዲሁም ደግሞ በወንድሟ በሶስቱ በተከፈተው አካውንታቸው ቀሪ 9 ሚሊዮን ብር አለ ማለት ነው። እሱን ያው አላህ ፈቅዶላት እህታችን በሰላም ከወጣች የምትገለገልበት ይሆናል። 12 ዓመት አካባቢ ታስራለች። ብዙ መስዋዕትነት ከፍላለች። አላህ መቼም አዝኖላት እዚህ መታገሯ ላይ እንድትንቀሳቀስ ያግዛታን በሚል ለቤተሰቦቿ ትተነዋል። የኛ እህታችንን ከሞት ፍርድ ማስጣል ስለነበረ ስራችን አልহামዱሊላህ ረብል ዓለሚን። ይህ ገንዘብ ወደ ሟች ቤተሰቦች ካሳ ሲከፈል እህታችን ሌላ ከነበረባት የሞት ፍርድ በነፃ ተገላገለች። የሞት ፍርዱ ተነሳላት ማለት ነው። በቅርቡ እናትና አባቷን እንዲሁ ላይቭ ላይ አምጥቼ ባደረኳቸው ኢንተርቪው እናትና አባቷ እህታችን ማነው ልጃችን ደውላልን ነበር። እኔ ጋር የነበሩ የሞት ፍርድ የተፈረደባቸው እህቶች አላህ ይማራቸው የሞት ፍርዱ ተፈጻሚነት ተደርጎባቸዋል። እኔ ግን በመላው ኢትዮጵያ ረብርብ የሞት ፍርዱ ተነስቶልኛል። ከዛ በኋላ ያለው የሳውዲ አረቢያ የሀገሪቱ የህግ አካሄድ አለ። እስር ሊኖር ይችል ይሆናል ወይም ደግሞ ምናልባት የሞት ፍርዱ ከተነሳላት በኋላ የሚካሄድባቸው የቢሮ ጉዳዮች ሊኖሩ ይችላሉ። እስካሁን ድረስ ግን ጉዳዩን በክትትል የያዙት ሪያድ ውስጥ ያሉ ኮሚቴዎችና የሪያድ ኤምባሲ አምባሳደር ናቸው። እንደነገሩን ወንድማችን ደውለን እንደነገሩን ጉዳዩን የሪያድ ኤምባሲ ስራዬ ብሎ ይዞታል። እንዲሁም ደግሞ ሪያድ ያሉ ኮሚቴዎችም ጉዳዩን ይዘውታል። የኛ ገንዘብ የኛ አቅም እስከምን ጊዜ ድረስ ነበር? እቺታችንን የሞት ፍርዱን እስከማስነሳት ድረስ። ከዛ ማለፍ ብሎ ገንዘቡ እንደተከፈለ የምትወጣ ቢሆን ደስታው እጥፍ ድርብ የሚሆነው ለኛ ነበር። ምክንያቱም 2 ወር ሙሉ ልጆቻችንን ማስጠናት ልጆቻችንን አቅፎ መተኛተን ለረጅም ሰዓት ግሩፕ ፈጥረን ስናሰባስብ የነበረው በነገራችን ላይ ያለምንም ቤኔፊት ነው። ኢትዮጵያ ውስጥ እንደሚያስተባብሩት ሰዎች ኮሚሽን ተከፍሎን አይደለም ይሄን የምንሰራው።
ፈጣሪ እናገኘዋለን አላህ ይሄንን እንዳይከፍልናል በሚል ነው የምንሰራው 2 ወር ሙሉ በሰራነው ደስታው ለኛ እጥፍ ድርብ ነበር ነገር ግን ያገሪቱ ያሰራር ሂደት አለ እሱን ተከትላ ትወጣለች አሁንም ቢሆን ወንድሟን ደውዬለት ነበር ወንድሟ ኸደር ይባላል ደውዬለት ነበር ደውላልናለች እስር ቤቱን ቀይረውልኛል ግን መቼ እንደምወጣ እስካሁን አልነገሩኝም ይያለሽ ነው የሞት ፍርዱ ግን እንደተነሳላት ተናግራለች ስለዚህ አንድ ማድረግ ያለበት ምንድነው እህታችንን እስከምትወጣ መጠበቅ ነው ያው ያገሪቱ ራሱን የቻለ ህግ ስላላት 2 ሚሊዮን ስለተከፈለ ምትወጣ ቢሆን ወዲያው ያወጣት ነበር የሞት ፍርዱ እንዲነሳላት ሆኗል ተነስቷል ምትወጣበትን ጊዜ ሁላችንም በጉጉት እየጠበቅን ነው ከዛ በመቀጠል ግን እስኪ ትዝብቶቼን ልግለጽ እባካችሁ ይሄን ቪዲዮ ሼር ኮፒ ሊንክ አድርጉልኝ ለሌሎች ሰዎችም እንዲደርስ ይሄ በፖለቲካውም በሃይማኖቱም ጉዳይ በተለያየ ጉዳይ ላይ ኔጋ አሳካራ የገቡ ሰዎች አሉ እንደምታውቁት እነዚህ ሰዎች ይሄንን አጋጣሚ እንደመጠቀሚያ እኔን እንደማሸማቀቂያ ያደርጉት ነው ያለውት አቡ አሚራን በሌላ ጉዳይ ብንጠይቀው ይሸማቀቃል ብለው እያሰቡ ሰድቦ ለሰዳቢ ይሰጥ በነገራችን ላይ የምትሰሩት ኸይር ስራ በመድር ላይም በሰማይ ቤትም ተከፋይ ስለሆነ የምንሸማቀቅበት ጉዳይ አይደለም ያዳነው የሰው ነፍስ ነው በእስልምና ሃይማኖት ያንድን ሰው ነፍስ ያዳነ እዚህ ምድር ላይ ያለን ሰው ነፍስ እንዳዳነ ይቆጠራል ይላል በመቀጠል በፖለቲካም በተለያየ ኬዝ አንተ መጠላይ ሰው ዳይሬክትሊ ናኔን ፊት ለፊት አናገረኝ እንጂ ኢንዳይሬክትሊ በሌላ ጉዳይ የሌላ ጉዳይ ገንዘብ ተበላ አቡ አሚራ በሌላ ጉዳይ አፓርታማ ገነባበት አቡ አሚራ ፎቅ ሰራበት የሚሉ በጣም ብዙ ኮሜንቶችን ያየው ነበር በነገራችን ላይ አጋጣሚውን ተጠቅመው ቢላ ይዘው የናንተን ውድቀት የሚጠብቁ ሊያርዷችሁ የተዘጋጁ ያሰፈሰፉ ብዙ ሰዎች በዙሪያችሁ እንዳሉ ትረዳላችሁ እኔ ይሄንን ነገር የታዘብኩት ነገር ነው ለውጥ አላህ ነው የሚለውጠው ሰውን ከፍ የሚያደርገው የሚያሳድገው ቁም ነገር ደረጃ የሚያደርሰው የህንጻ ባለቤት የሚያደርገው የመኪና ባለቤት የሚያደርገው አላህ ነው ለውጥህን የሚጠሉ ሰዎች ይኖራሉ አው የሚወዱልህ ሰዎች እንዳሉ ሁሉ የሚጠሉ ሰዎችም አሉ እኔ ግን በተለይ የአረብ ሀገር እህቶች ረጅም ሰዓታችንን ለእናንተ አይደለም የታመመች ያው መቼም እንደመመጻደቅ አይደለም ይሄንን ለማስተዋወስ ያክል ነው በቤሩት በማን ነው በጆርዳን ልትገደል የነበረችን እህት እንዴት አድርገን እንዳወጣናት የተያመሙትን ኩላሊት ፊል ያደረገባቸውን በጣም ብዙና ብዙ እህቶቻችንን በተለይ በአረብ ዓለም ያሉ እህቶቻችንን ለመርዳት ስማቸው ከሚጠሩ ሰዎች መካከል ቅድሚያ አቡ አሚራና ጓደኞቻቸው ናቸው ረጅም ጊዜ ለእህቶቻችን ስንል የሚከፈለን ነገር ኑሮ አይደለም ይሄን ነገር ታሳቢ አድርጉ ያገር ልጅ ነው ወንድማችን ነው የሚዲያ ታዋቂነቱን ተጠቅሞ ያግዘኛል ብለው ስለሚያስቡም ነው አቡ አሚራ ብለው የሚመጡት ኮሜንት ያየው ነበር የሆነ ፖስት ላይ ሁለተኛ በሚዲያ ቢመጡ ማንንም እጁን እንዳይዘረጋ የሚል ኮሜንት አይቻለሁ እውነት ለማውራት እኛም በሚዲያ አንመጣም እርዳታ ብለን እናንተም ደግሞ አስረዱን ወይ ደግሞ አግዙን ብላችሁ አትምጡ ምክንያቱም መልካም ሰርተን እንደገና ደግሞ እኛኑ ቆልምሞ እኛኑ አዙሮ የሚሳደብ ሰው ጋር ከባድ ነውና እኔ ይሄ ግር ብሎ በኮሜንት የሚዘላለፍ የሚሰዳደብ አንዱ ለምሳሌ የሆነ ነገር ከጻፈ እሱን ተከትሎ ያኺ ነገጧት አላህ Subhanahu Wa Ta'ala የሆነ ነገር አጥፍታችሁ ይቅርታ ከጠየቃችሁኝ እኔ ይቅርላችኋለሁ ብሏል አንድ ነገር ግን ይቅርታ ይላችሁ አላህ Subhanahu Wa Ta'ala ምንድነው የሰው ሐቅ ነው የሰደበ የዘለፈ ያዋረደ የቀማ የሰረቀ በሰው ሐቅ ጉዳይ ላይ አንድ ሰው መጥፎ ነገር ሲደረግ ሰውየው ራሱ ይቅር ካላለ አላህ ራሱን ያልምራችሁም ብሏል ነገጧት ስንቱን አስቀይማችኋል በማታውቁት ነገር በመረጃ ባልተደገፈ ነገር ስንቱ ወንድማቻችሁን ተሳድባችኋል ከዚህ ስራችሁ ተቆጠቡ ይገባል አላህን ልንፈራ ይገባል እህታችን ሌላን አላህ በሰላም ያውጣና ደስታችን እጥፍ ድርብ ይሁን ከዛ በተረፈ አልহামዱሊላህ ረብል ዓለሚን ፎቅም እየገነባሁ ነው አፓርታማም በአዲስ አበባ በኮምቦልቻ እንትን ያልኩ ነው ትላንት ከነበርኩበት ህይወት ወጥቼ ዛሬ የተሻለ ህይወት ላይ ነው ያለሁት ይሄ ደግሞ አላህ ቀጥሎ የእናቴ አባቴ ዱዓ ነውና አላህ Subhanahu Wa Ta'ala እናትና አባቴን አላህ ያቆይልኝ ነገጧት ከዚህ የተሻለ ከፍ እንደምል አልጠራጠርም ሰማይና ምድርን የፈጠረ አላህ ጌታዬ የኔን ህይወት አይለውጥም የሚል ኢማን የለኝም ስለዚህ አላህ Subhanahu Wa Ta'ala ብዙ አለው ብዙ ነገር ማድረግ ይችላል ለከለ እንደሰጣሁ ለኛም ስጠን ብንል ሁሉም ሰው የተበደረሰ ግን መገዝገዝ መጣል ወደ ኋላ ማጎተተኛ ስራ ሆኗል አላህ ይጠብቀን ሳታውቁ ለተናገራችሁ አፉ ብያለሁ ሰላም አለይኩም መስሎ
የሌላ ኑርሰቦ አያት አሳዳጊም ናቸው እና እስኪ ከእናቷ ይልቅ እነሱ ያው ሌላ ኑርሰቦን ስላሳደጓት ማለት ነውና ሰላም አለይኩም ብላችሁ ጀምሩ። ልጆቼ አልሐምዱሊላህ ተደሱና ተደሱ። አሜን። ኧረ ተደሱ ልጆቼ ተደሱ። አሜን። ያ ረቢ ኧረ ተደሱ። አሜን። እንደ ያለ ነገር በአንድ ነገር ጌታ ያ ረቢ አለ አጂጅቡም ያ ረቢ ኢላሂ ኧረ ተደሱ ልጆቼ ተደሱ። ተደሱና ተደሱ ያ ረቢ ዘር ማንዘራችሁ ይደሳ፣ በቤተሰባችሁ ይደሳ ያ አላህ ያ ረቢ በአማን ረሀበሙ ኢላሂ ወልደ አፊት ወጀ አፊት አድምንና ሳይነችም ጌታ ያ ረቢ አላህ ወጀ ኢትዮጵያ አድማሽ አትትናች አትትናኩ ዘርማን ዘራ ማይትናች ይንካል ያዛለ ታይገባቡ አብን ጋር ጌታ ሁሉም ሊቃ ሁሉም ሰባሁኑ አላህ አብ ማሻላ እንደው ተጉበሎት ተብሎት ተስኮት ያንካል ለማን ረሀበሙ ያ አላህ የባነ ወልድ ሁሉም የሊቃ ወጀ ሊቁ አስፋፉ ያ አላህ ኢትዮጵያ አድማይ ረሀበታ የባድ መገንቱና ላይላ ያ ረቢ አላህ ባዲ ሁሉም ያወለታ አውላይ ጥፈቡ ወጀ አውላይ ጥፈቡ ልጆች አውላይ ጥፈቡ ወዘረ ዝሬታው ጌታ ያ ረቢ ቶብ ይወሽግስ ለተፈቱ አውላ ገባሃ ሁሉም ጌታ አውላው ጠንካ በአላህ የታናን ረሀቡ በአላህ የተረሀቡ በጎሽ የተረሀቡ ያ አላህ ይሁን አሁን ያ ተራሂሚን አልሐምዱሊላህ ረብል ዓለሚን አላሁ ሰለም ሰለም አላ ተደሱ አላህ ወጌታ ሌላ ደግሞ በታ በድጋሚ የምትገናኛት አኩ ሰማይማን ሁሉም ዓለም የምትገኙ ውድ ኢትዮጵያውያንና ትውልደ ኢትዮጵያውያን እንግዲህ በደጋጎች እና በበጎ አድራጊ አካላትና ወንድማሞቻችንና አባቶቻችን መሰረት መስዋዕት ከተከፍሎ ዋጋ ከፍለው ይሄው ዛሬ ተደስተን በተስፋ በእናንተው በኢትዮጵያውያን ሁሉ የሰው ልጅ በሆነ ሁሉ ባደረገው አስተዋጽኦ እንግዲህ ያው የነበረብን የ11 ዓመት ሰቆቃ 11 ዓመት ስቃይ፣ ጭንቀት፣ መከራ እየነበርን በነበረበት ሁኔታ አሁን በወንድሞቻችን ተቀርፎ አልሐምዱሊላህ ዛሬ የደስታ ተስፋ የደስታ ብርሃን ቤታችንን በርቷል። በሁላችሁም ቤት በተለይ የሚዲያ ሰዎች በዚህ ጉዳይ አስፈጻሚ የሆናችሁ ተባባሪ አስተባባሪ የነበራችሁ አካላት ሁሉ ምስጋናችን ከልብ ነው። አላህ ይስጥልን። ለአላህ ብለን በጣም እንወዳችኋለን።